ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል ሌሎችም እንግዲህ የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። ትልልቆቹ የአውሮፓ ሚዲያዎች ያወጣቸውን የዝውውር ጉዳዮችን በዛሬ ፕሮግራማችን በስፋት እየዳሰሰን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እየጻፋችሁልን ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ ሌሎች በርከት ያሉ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ይቆዩ። ቪክተር ዮከርሽ በዚህ ክረምት ወደ እንግሊዝ ይመለሳል ተብሎ ይታሰባል። የስፖርቲንግ ሊዝበን አጥቂ ቪክተር ዮከርሽ በዚህ ክረምት ከአርሰናልና ከማንቸስተር ዩናይትድ ጋር ያለው ጠንካራ ግንኙነት በኋላ በወደፊት ህይወቱ እርግጠኛ እንዳልሆነ ተነግሯል። የ26 ዓመቱ ተጫዋች ከፖርቱጋሉ ክለብ ጋርም መልቀቅ ጋር እንግዲህ ስሙ በተደጋጋሚ እየተያዘ ነው። ቪክተር ዮከርሽ በዓለም ላይ ካሉ ድንቅ አጥቂዎች መካከል አንዱ በመሆኑ ስሙን አስመዝግቧል። በዚህ ዓመት በሁሉም ውድድሮች ውስጥ ባደረጋቸው 52 ጨዋታዎችም 54 ጎሎችንና 13 አሲስቶችን ሲያደርግ ስፖርቲንግ ሊዝበን የሀገር ውስጥ ድርብ ሻምፒዮን ማድረግ የሚቻልበትን አጋጣሚ ተመልክተናል። ብዙ ክለቦች በጥሬ ተጫዋቾች የዝውውር መስኮት በስዊድናዊው አጥቂ ላይ ከፍተኛ ፍላጎት ነበራቸው። ነገር ግን ስፖርቲንግ ኮከብ አጥቂያቸውን በክለቡ ማቆየትም ችለዋል። ይሁን እንጂ በዚህ የክረምት የተጫዋቾች የዝውውር መስኮት ወቅትም ምናልባት ቪክተር ዮከርሽ ከፖርቱጋሉ ቡድን የሚለቅ ይመስላል። ተጫዋቹ አርሰናል፣ ማንቸስተር ዩናይትድ፣ ዩቬንቱስ፣ ናፖሊ፣ ቸልሲ እና ሊቨርፑልን ጨምሮ ከበርካታ ምርጥ የአውሮፓ ክለቦች ጋር ስሙ የተገናኘ ነው። አርሰናሎች ወደ 60 ሚሊዮን ፓውንድ የሚጠጋውን የውል ማፍረሻውን ለስፖርቲንግ ሊዝበን ከፍለው ለማስፈረም ፉክክሩን እየመሩ እንደነበር ከዚህ በፊት ተገልጿል። አሁን ላይ ወደ ቤንጃሚን ሼስኮ ፊታቸውን ከማዞራቸው በፊት ቪክተር ዮከርሽ በቀድሞ የኮቬንትሪ ቡድን ባልደረባው ሊዮ ኦስቴድጋርድ በስተናገደው እንግዲህ ፖድካስት ላይ ሀሳቡን የሰጠ ሲሆን ወደ አርሰናል ሊዘዋወር እንደሚችል ተጠይቆ ነበር። በእድሜ ልክ የአርሰናል ደጋፊ የሆነው እንግዲህ ፖድካስት ላይም ሲናገር ስዊድናዊ አጥቂ ይሄ ጥያቄ አቅርቦለት ነበር። የአርሰናሉ ደጋፊ ባንተ እንደምደነቅ ታውቃለህ፣ ስለ ጉዳዩ ብዙ ማለት እንደማልችልም አውቃለሁ። ነገር ግን ቪክተር በክረምት የዝውውር መስኮት ወዴት ልትሄድ ነው? ፍንጭ ልትሰጠን ትችላለህ ወይ? አርሰናል ወይስ የትኞቹን ክለቦች ትቀላቀላለህ? ተብሎም ጥያቄ ቀርቦለት ነበር። እና ያለን ማንም እስካሁን ለኔ ማረፊያ ምንም አያውቅም። የበለጠ አስደሳች መልስ ባገኝ እመኛለሁ። ነገር ግን አሁን ማለት የምችለው ነገር ያ ብቻ ነው። ወደ እንግሊዝ እንደምመለስ አምናለሁ። ነገር ግን ወደ የትኛው ክለብ እንደሚሄድ ግን ምንም የሚታወቅ ነገር የለም በማለት ነው ምላሹን የሰጠው። ሚኬል አርቴታ በመጪው የውድድር ዘመን የአጥቂ ክፍሉን ለማጠናከር ፍላጎት ያለው ሲሆን ቪክተር ዮከርሽም ከኢላማዎቹ መካከል ነው። የክለቡ አለቃ ከተጫዋቹ ወኪል ጋርም በቅርብ ጊዜ በሊዝበን መገናኘታቸው ተዘግቧል። ይህ በእንዲህ እንዳለ ቪክተር ዮከርሽ ከማንቸስተር ዩናይትድ የቀድሞ አሰልጣኙ ጋር እንግዲህ ከራሱ የቀድሞ አሰልጣኝ ከአሁኑ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጋር በድጋሚ ሊገናኝ የሚችልበት እድል ሰፊ እንደሆነ በርካቶች እያነሱ ነው። ማንቸስተር ዩናይትድ ከአዲስ አጥቂ ጋር ስሙ እየተነሳ ነው። እንደ ሌኪፕ ዘገባ ከሆነ ማንቸስተር ዩናይትድ የፓሪስ ሰን ዠርሜኑን አጥቂ ራንደል ኮሎ ሞአኒንም እየተከታተሉ ነው። ፈረንሳዊው ጁን 30 በዩቬንቱስ ያለው የውሰት ጊዜ ካለቀ በኋላ ወደ ፈረንሳይ ዋና ከተማ ክለብም ሊመለስ ነው። ከላይ የተጠቀሰው ምንጭ እንዳለው ከሆነ ራንደል ኮሎ ሞአኒ የሉዊስ ኤንሪኬ የፓሪስ ሰን ዠርሜን የረጅም ጊዜ እቅድ አካል እንዳልሆነ አክሎ ተገልጿል። ዩቬንቱሶች በዚህ ክረምት ፈረንሳዊውን ማስፈረም ይፈልጋሉ ተብሏል። በሴፕቴምበር 2023 በ81 ሚሊዮን ፓውንድ ፓሪስ ሰን ዠርሜንን የተቀላቀለው ኮሎ ሞአኒ የፍሬንች ሊጓን ኃያላን ቋሚ ተጫዋች ለመሆን ተቸግሯል። በጥር 2025 በውሰት ወደ ዩቬንቱስ ቡድን ለተቀላቀለው እንግዲህ ኮከብ ወደ ቱሪን መጥቶ እንግዲህ ሪትም ውስጥ ለመግባትም እየታገለ ነው። ኮሎ ሞአኒ በውሰት ዩቬንቱስ በነበረበት ወቅትም በ19 ጨዋታዎች 8 ጎሎችን ሲያስቆጥር 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ማንቸስተር ዩናይትዶች በ2024-25 ካሳለፉት
መጥፎ የውድድር ዘመን በኋላ የፊት መስመራቸው በዚህ ክረምት ለማደስ ትልቅ እቅድ አላቸው። ቪክተር ኦስሜንና ቪክተር ዮከርሽን ጨምሮ ከተለያዩ አጥቂዎች ጋር ሲያያዙ ቆይተዋል። ራንዳል ኮሎ ሞአኒ በማንቸስተር እየታሰበበት ያለው ሌላኛው አማራጭ ነው ሲል ዘገባው ገልጿል። ዩናይትድ በጥር ራንዳል ኮሎ ሞአኒን ከቶትንሃም ጋር ለማስፈረም ትልቅ ፍላጎት ቢያሳዩም የተጫዋቹን ዝውውር ከዩቬንቱስ በቶሎ ለመጨረስ በውሰት ሊያስፈርመው ችሎ እንደነበር ነው የሚነገረው። በክረምቱ ዩናይትድ ተመሳሳይ ነገር ለማድረግም እየተዘጋጁ ነው። ተጫዋቹ ወደ ፈረንሳይ እንደማይመለስም አረጋግጧል የሚል መረጃ ነው የወጣው። ዩቬንቱስ ከተሳካለት ሌላ የውሰት ውል ለማቅረብ ይፈልጋሉ። ማንቸስተር ዩናይትድ የመግዛት ግዴታ ባለበት የውሰት ውል ፈረንሳዊውን ለማምጣትም እያሰቡ ይገኛሉ። የመጨረሻው ውሳኔዎች ተጫዋቹ ከቱሪን ሲመለሱ ይሰጣሉ ተብሎ ነው የሚጠበቀው። ሊቨርፑል የአታላንታውን አማካይ እየተመለከተ ነው። ሊቨርፑል የአታላንታውን ሁለገብ አማካይ ኤደርሰንን ከፍሎሪያን ቨርትስ ቀጥሎ ማስፈረም ይፈልጋሉ ሲል ቱቶ አታላንታ ዘግቧል። ቀያዮቹ ፍራንኪ ዲዮንግን ማስፈረማቸውን በቅርቡ ይፋ ካደረጉ በኋላ በሌሎች ዝውውሮች ላይም ንቁ ተሳታፊ ሆነው ይቀጥላሉ። በቀጣይ ሳምንት አዳዲስ ፊቶች ወደ አንፊልድ እንደሚመጡ ይጠበቃል ተብሎ ነው የሚታሰበው። ሊቨርፑሎች ከጀረሚ ፍሪምፖንግ በተጨማሪ የባየር ሌቨርኩዘኑን ፍሎሪያን ቨርትስን ለማስፈረም ድርድር ላይ መሆናቸው ተዘግቧል። ቀዮቹ በቅርቡ እስከ 130 ሚሊዮን ዩሮ የሚያወጣ የተሻሻለ ሁለተኛ ጥያቄ አቅርበዋል። እንደ ፋብሪዚዮ ሮማኖ ዘገባ ግን ተጨማሪ ተጫዋቾች የፍሎሪያን ቨርትስን የድርድሩ አካል ሆነው ይቀርባሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች ፍላጎት ቢኖራቸውም የአርነ ስሎት ሰዎች ኤደርሰንን ለማስፈረም መገናኘት ጀምረዋል። የ25 ዓመቱ ኮከብ በ6 ቁጥር ሚና መጫወት የሚችል ሲሆን እንዲሁም ከቦክስ ቱ ቦክስም መጫወት የሚችል ሁለገብ አማካይ ነው። ብራዚላዊው በ2022 አታላንታን ከተቀላቀለ በኋላ በሁሉም ውድድሮች ባደረጋቸው 139 ጨዋታዎች አስደናቂ ሆኖም ተገኝቷል። ኤደርሰን በጁን 2027 የሚያበቃውን ኮንትራቱን አያድስም። ስለዚህም ብራዚላዊው በዚህ ዓመት ሊለቅም የሚችልበት እድል ሰፊ ሲሆን የጣሊያኑ ቡድን ለአማካዩ ዝውውርም 60 ሚሊዮን ዩሮ ሊፈልግ ይችላል። የኤደርሰን መምጣት ለቀያዮቹ በጣም ጥሩ ፊርማ ይሆናል። ለቀጣዩ የውድድር ዘመን በመሃል ሜዳ ላይ ተጨማሪ አማራጮችን ይሰጣቸዋል። ነገር ግን ሊቨርፑል ኤደርሰንን ለማግኘት ትልቅ ስራ ይጠብቃቸዋል። ተጫዋቹ ለረጅም ጊዜ ከማንቸስተር ዩናይትድ ጋር ስሙ ሲነሳ የቆየ ሲሆን አሁን ላይ ሌላኛውን የማንቸስተር ከተማ ክለብ ማንቸስተር ሲቲ ኤደርሰን ላይ ትክክለኛ ፍላጎት ማሳየት ጀምረዋል። ስለሆነም የኤደርሰንን ፊርማ ለማግኘት በዚህ ክረምት ትልቅ ፉክክር ይደረጋል ተብሎ ነው የሚጠበቀው። የሳዑዲው ቡድን አስገራሚ እንግዲህ ጥያቄን አቅርበዋል። ኢብራሂማ ኮናቴን እየፈለጉ ነው። የሳዑዲ አረቢያው ሀያል ክለብ እንግዲህ አልሂላል የሊቨርፑልን ተከላካይ ኢብራሂማ ኮናቴን በክረምቱ ለማስፈረም ከሚፈልጉ በርካታ ክለቦች መካከል አንደኛው ነው ሲል ጋዜጠኛ ሳሚ ሞክቤል ተናግሯል። ፈረንሳዊው ተከላካይ ከቀያዮቹ ጋር ያለው ኮንትራትም ወደ መጨረሻው ዓመት እየገባ ነው። ስለሆነም ኮንትራቱ የማይራዘም ከሆነ የሚለቅበት እድሉ ሰፊ ነው። ኢብራሂማ ኮናቴ ሊቨርፑልን የተቀላቀለው ከ4 ሲዝን በፊት ከአርቢ ለብዚሽ በ36 ሚሊዮን ፓውንድ ነበር። የ26 ዓመቱ የመሃል ተከላካይ ራሱን በቀድሞ አሰልጣኝ የርገን ክሎፕ ስር በመደበኛነት አሳይቷል። በተጠናቀቀው የውድድር ዓመትም የአርኔ ስሎት የመጀመሪያ ሊግ አሸናፊ ቡድን ቁልፍ አባል ነበር። ኢብራሂማ ኮናቴ በሊጉ 31 ጨዋታዎችን አድርጎ 1 ጎልና 2 አሲስቶችን ማድረግ የቻለም ተጫዋች ነው። ኮናቴ ከክለቡ ካፕቴን ቨርጂል ቫን ዳይክ ጋር በመከላከል ላይ ጠንካራ አጋርነትን ፈጥሯል። ሊቨርፑል እንደ መሐመድ ሰላህና ቨርጂል ቫን ዳይክ ያሉ ቁልፍ እንግዲህ ኮከቦችንም አዲስ ኮንትራት ሰጥቶ በክለቡ ማቆየትም የቻሉ ሲሆን በሚቀጥለው ክረምትም ኮንትራቱ የሚያልቅበት ኮንቴም እንግዲህ ኮንትራት ለማስፈረምም ተስፋ ያደርጋሉ። ይሁን እንጂ ፈረንሳዊው ገና ማራዘሚያውን ባለመፈረሙ ከሪያል ማድሪድና ከፓሪስ ሰን ዠርሜን ጋርም ስሙ በሰፊው እየተነሳ ይገኛል። ሞክቤል በዚህ ክረምት ኮናቴን ለማስፈረም አልሂላል ወደ ውድድሩ እንደገባ ተነግሯል። እንዲሁ አክሎም ደግሞ ሲናገር የፈረንሳዩ ተጫዋች በክለቡ ያለው የወደፊት ተስፋን ያላወቀ ሲሆን በርካታ ቡድኖች እሱን በመፈለጋቸው በክረምቱ ሊቨርፑልን ለሽያጭ ሊያቀርበው እንደሚችል ተነግሯል። ነገር ግን በሊቨርፑል ቅድሚያ የሚሰጠው ኮንትራት ማራዘም እንደሆነ ይነገራል። የክለቡ ሌሎች ተከላካዮች ጆ ጎሜዝ እና ጃሬል ኳንሳህ ሊለቁ ይችላሉ። ጎሜዝ እና ኳንሳህ በፕሪሚየር ሊጉ ፈላጊ ያላቸው ሁለቱ ተጫዋቾች ባለፈው የውድድር ዘመን በብዙ ጨዋታዎች ያልታዩ ሲሆን መደበኛ የጨዋታ ጊዜን ለማግኘትም ወደ ሌላ ቦታ ለመሄድም ሊገደዱ ይችሉ እንደሆነ እየተገለጸ እንደሚገኝ ነው ዘገባው የጠቆመው።
የባርሴሎና እግር ኳስ ዳይሬክተር ዴኮ በዚህ ክረምት ከ2 እስከ 4 ፊርማዎችን እንደሚያደርግ ቃል ገብቷል። የባርሴሎና እግር ኳስ ዳይሬክተር ዴኮ በዚህ ክረምት ተጫዋቾችን በድጋሚ የማስመዝገብ አቅማቸው ላይ ጥርጣሬ ቢኖርም ክለቡ ከ2 እስከ 4 ፊርማዎችን እንደሚያመጣ ነው በመናገራቸው ብዙዎችን አስገርመዋል። ብሉ ግራናዎቹ በክረምቱ የግራ ክንፍ ቦታ ላይ ቅድሚያ እንደሚሰጡ ነው የተዘገበው። ዴኮና ባርሴሎና ተጫዋቾችን ከማስፈረም አንጻር ዋና ግባቸው ያላቸው ምርጥ ተጫዋቾችን ማቆየት እንደሆነ ግልጽ አድርገው ተናግረዋል። ይህም እንደ ጋቪ፣ ፔድሪ፣ ሮናልዶ አሮሆና ራፊኒሃን እንግዲህ እንደሚመለከት አረጋግጧል። ነገር ግን የእግር ኳስ ዳይሬክተሩ ዴኮ በርካታ ፊርማዎችን እንደሚያደርግም ነው ቃል እየገባ የሚገኘው። ዴኮ ሲናገር ምርጥ ተጫዋቾቻችንን አንሸጥም፣ በቀጣይ የውድድር ዓመት ካሉ ተጫዋቾች ጋር መቀጠል እንፈልጋለን። 2፣ 3 ወይም 4 ፊርማዎችን እናደርጋለን። ነገር ግን ወደ ገበያው ለመውጣት አንቸኩልም። ብዙ ተጫዋቾች ከኛ ጋር ስማቸው አይነሳም። ይህም ደግሞ መሻሻላችንን ያሳያል። ለዝውውሮች አንቸኩልም፣ ነገር ግን ባለፈው ክረምት የተሻለ ጊዜ ልናሳልፍ እንችላለን ሲልም ነው የተናገረው። ከባርሴሎና ጋር በጣም ከተገናኙት ስሞች መካከል ሁለቱ የሊቨርፑሉ ሉዊስ ዲያዝ እና የማንቸስተር ዩናይትዱ ማርከስ ራሽፎርድ ናቸው። ሁለቱም ተጫዋቾች የዴኮ ተመራጭ ምርጫ ናቸው ተብሎም ነው የሚታሰበው። ኮንትራቶችን በማደስ ላይ ትኩረት ነገር ቢያደርግም ስለ አዲስ ፈራሚዎች እንነጋገራለን። ራሽፎርድና ሉዊስ ዲያዝ በእርግጥ ብዙ ጊዜ እንደተናገርኩት ሁለቱ ተጫዋቾች ጥሩ ናቸው፣ ነገር ግን ለክለቦቻቸው ጋር ውላላቸው። ስለዚህም ስለ እነርሱ አንነጋገርም፣ ምክንያቱም ፍትሃዊ አይደለም። ወደ ገበያው ለመሄድ ስንወስን ግን በእርግጠኝነት አንዳንድ ስሞችን እናገኛለን። በእኔ አስተያየት ብዙ ተጫዋቾችን ማምጣት አያስፈልግም ሲሉም ነው የተናገሩት። ባርሴሎና የውድድር ዘመኑን በ88 ነጥቦች ያጠናቀቀ ሲሆን ይህም ካለፈው የውድድር ዘመን ከተቀናቃኙ ሪያል ማድሪድ በ7 ነጥብ ያነሰ ነው። ዴኮ ሎስ ብላንኮቹ በሻቪ አሎንዞ ስር በሚቀጥለው ዓመት ይሻሻላሉ ብሎ ነው የሚጠብቀው። የሚቀጥለው የውድድር ዘመን ቀላል አይሆንም፣ ምክንያቱም በመጀመሪያ ደረጃ ሪያል ማድሪድ ብዙ ከፍተኛ ደረጃ ያለው ተጫዋቾችን እያመጣ ነው። ጥሩ ቡድን እንዳላቸው ማውቃለሁ። በእርግጥ መሻሻል ይፈልጋሉ። ጠንካራውን ማድሪድን ማግኘት ለነሱ በጣም አስፈላጊው ነው። ቡድን ወሳኝና ጠንካራ እንዲሁ ከፍተኛ ደረጃ ያላቸው ተጫዋቾችን ማግኘት አስፈላጊ ነው። ማድሪድ እንደኛ አይነት ተጫዋቾች ያሏቸው ብዬ አስባለሁ። አሁን ለሊጋው ውስጥም ምርጥ ተጫዋቾችን ማቆየት አስፈላጊ ነው። ስለዚህ እኛም ልክ እንደ ማድሪድ ጠንካራ ነን፣ አትሌቲኮም ጠንካራ ነው። ለቀጣይ ዓመት ተሻሽለን ለመቅረብ እንዘጋጃለን ሲል ነው ዴኮ የተናገረው። ቸልሲዎች የሴሪኤውን ኮከብ ግብ ጠባቂ አዲሱ ቁጥር 1 እንዲሆን በትልቁ እየተንቀሳቀሱ ነው። ቸልሲዎች ፈረንሳዊውን ግብ ጠባቂ ማይክ ሜኞን ለማስፈረም ከኤሲ ሚላን ጋር መገናኘታቸው ተነግሯል። የ29 ዓመቱ ተጫዋች አሁን ላይ በሳንሴሮ ያለው ኮንትራት በ2026 የሚያልቅ ሲሆን በጣሊያን ለመቆየትም አዲስ ውል ስምምነት ላይ መድረስ አልቻለም። ቸልሲዎች ሮበርት ሳንቼዝን እና ፊሊፕ ዮርገንሽንን ቢዙም በሁለቱም ግብ ጠባቂዎች ደስተኛ አይደሉም። ስለሆነም በክረምት አዲስ ግብ ጠባቂ ለማስፈረም በገበያው ላይ ይወጣሉ ተብሎ ቀደም ሲል ተነግሯል። ሆኖም የምዕራብ ለንደን ክለብ ቡድን የማይክ ሜኞን የሮሰነሪ ኮንትራት ሁኔታ ያወቀ ሲሆን አሁን ወደ ስታንፈርድ ብሪጅ ለማምጣትም ንግግሮችን ጀምረዋል ሲል ነው ፋብሪዚዮ ሮማኖ የተናገረው። ከፊፋ የዓለም ክለቦች ዋንጫ በፊት ከጁን 1 እስከ ጁን 10 ያለው የዝውውር መስኮትን በመጠቀም ቸልሲዎች የኢፕስዊች ታውኑን አጥቂ ሊያም ዴላፕን ለማስፈረም ስራቸውን ጨርሰዋል። አሁን ላይ ማይክ ሜኞን በቸልሲ ራዳር ላይ የሆነ ተጫዋች ነው። ቸልሲዎች ፈረንሳዊውን ኢንተርናሽናል በዚያው ዝውውር መስኮትም ለማስፈረም ነው እቅዳቸው። ኤሲ ሚላን በሚቀጥለው ክረምት ተጫዋቹ ላይ በነፃ እንግዲህ ላለማጣት በዚህ ክረምት ክፍያን እንደሚፈልግና እንደሚለቀው ይጠበቃል። በግብ ጠባቂው የወደፊት ዕጣ ፈንታ ላይ የሚወሰነው ዋና አካል ተጫዋቹ ነው። ፈረንሳዊው በ2021 ከሊል ወደ ሚላን የተቀላቀለ ሲሆን ባለፉት 4 የውድድር ዘመናትም ለጣሊያኑ ክለብ ድንቅ ብቃቱን አሳይቷል። ምንም እንኳን ክለቡ በ2024-25 ደካማ የውድድር ዘመንን አሳልፎ በሴሪአ በ8ኛ ደረጃ ላይ ተቀምጦ ቢያጠናቀቅም ግብ ጠባቂው 13 ጊዜ መረቡን ሳያስደፍር መውጣት ችሏል። የቻምፒየንስ ሊግ ቦታ ላገኘው የእንግሊዝ ክለብ መፈረምም ግብ ጠባቂውን ሊፈትን ይችላል። ሳንቼዝ እና ጆርጌንሰን በክለቡ የሚቆዩ ሆነው ቸልሲ በተጨማሪም ሁለቱን ፔትሮቪች እና ኬፓ አሪዛባላጋን ከውሰት ሲመለሱ በቋሚነት ለመልቀቅም እየተዘጋጁ ሲሆን አዲስ ግብ ጠባቂ በቸልሲ ቤትም በዚህ ክረምት ትልቅ ትኩረት የሚሰጠው ጉዳይ እንደሆነ ነው የሚታመነው። አርሰናል ከሊቨርፑል ዝውውር ስህተት ሊማር ነው። አርሰናሎች በዚህ ክረምት ከሪያል ማድሪድ ጋር ድንቅ ኮከባቸውን ለማራቅ በጣም ይፈልጋሉ። ሚኬል አርቴታ ሉዊስ ስኬሊን በኤምሬትስ እንዲቆይ ለማሳመንም በግሉ እየሰራ ነው። አርሰናል የፕሪሚየር ሊጉ ሻምፒዮን ሊቨርፑል ያልተሳካለትን የዝውውር መንገድ ለማስተካከልም እየሞከሩ ነው። አርሰናሎች አንዱን ኮከባቸውን ከሪያል ማድሪድ ለማራቅም እየሰሩ ነው። ማድሪድ ኮንትራቱ የተጠናቀቀውን ትሬንት አሌክዛንደር አርኖልድን በነጻ አስፈርመዋል።
ከአርኖልድ ፊርማ ቀደም ብለው ደግሞ ሌላኛውን የሊጉ ተከላካይ ዲን ሃውችሰንን ከቦርንመዝ ያመጡ ሲሆን አሁን ደግሞ ወጣቱን የአርሰናል ተከላካይ እየተመለከቱ ነው። በማድሪድ 3 የፕሪሚየር ሊግ ተከላካዮች በክረምቱ እጩ ዝርዝር ውስጥ ይገኛሉ ተብሏል። ማይልስ ሉዊስ ስኬሊ ሌላኛው እጩ ነው። በስፔኑ ክለብ ውስጥም ያሉ አለቆች በተጫዋቹ ላይ ያላቸው የወደፊት እጣ ፈንታ ጥርጣሬን ለመጠቀም ፍላጎት እንዳላቸው ተዘግቧል። ሉዊስ ስኬሊ በሰሜን ለንደን ያለው የአሁኑ ውልም 1 ዓመት ብቻ እንደቀረው ነው የሚነገረው። አርሰናል ተጫዋቹን ለመሸጥም ምንም ስሜት ላይኖረው ይችላል። አርሰናሎች የ18 ዓመቱን ሉዊስ ስኬሊ በአዲስ የረጅም ጊዜ ኮንትራት ለማግኘትም ከወዲሁ ፍላጎቱ እንዳላቸው ዴይሊ ሜል ዘግቧል። ይህም ደግሞ በክለቡ እንዲቆይ ማድረግ ብቻ ሳይሆን እየተዘበራረቀ ወሬንም ያስወግዳል። ሉዊስ ስኬሊ በአርሰናል ሕይወቱ ሌላ ጉልህ ምዕራፍን የሚወክልበት ጊዜ መጣ ሲሆን የሚቀጥለው የውድድር ዘመን ከመጀመሩ በፊትም አዲስ ውልም ይፈርማል ተብሎ ይጠበቃል። በታዳጊው በተጠናቀቀው የውድድር ዓመት በአርሰናል 39 ጨዋታዎችን አድርጎ ድንቅ የውድድር ዓመትን ማሳለፍ ችሏል። ለእንግሊዝ የመጀመሪያ ጨዋታውንም አድርጓል። የአርሰናሉ አለቃ ሚኬል አርቴታ አሁንም የተጫዋቹ ትልቅ ደጋፊ ነው። ከሉዊስ ስኬሊ አንድ ስምምነት እንግዲህ ውጪ አርሰናሎች ከሊቨርፑል እና ከማንቸስተር ሲቲ ጋር ያለውን ልዩነት ለመቀነስ በቡድናቸው ውስጥም አዳዲስ ፊቶችን ለመጨመር እየሞከሩ ነው። የሪያል ሶሴዳዱን አማካይ ማርቲን ዙቢሜንዲን በክረምቱ የመጀመሪያ ፈራሚ ያደረጉ ሲሆን በቀጣይ የአረቢ ለብዚሹን አጥቂ ቤንጃሚን ሼስኮንም ለማስፈረም እየሰሩ እንዳሉ ነው መረጃዎቹ እያሳዩም የሚገኙት። አርሰናሎች የባየር ሚኒኩን ሌሮይ ሳኔን በነፃ ዝውውር እንግዲህ መራቅ አለበት፣ ምክንያቱም ስምምነቱ ብዙ ችግሮች ላይ ስለሚጥል ሲል የቀድሞው የአርሰናል ቅርብ ጋዜጠኛው ቻርልስ ዋትስ ይናገራል። አርሰናልና ቶትናም ሆትስፐርስ ከ29 ዓመቱ ተጫዋች ካምፕ ጋር ውይይት ማድረጋቸው ይታወቃል። ሳኔ በጁን 30 የሚያበቃውን የባየር ሚኒክ ኮንትራቱን ሳያራዘም የመጨረሻ ሳምንታት እየመጡ ነው። የሳኔ ወኪል ከባየር ሚኒክ ጋር የሚደረገውን የኮንትራት ንግግር በትክክለኛው አቅጣጫ እየሄደ እንደሆነም ጠቁሞ ነበር። ነገር ግን የቀድሞ የማንቸስተር ሲቲ ተጫዋች በጁላይ ወር ላይ መጀመሪያ ላይ እንግዲህ እንደማይፈርምና ከወዲሁ ከሌሎች ክለቦች ጋር ለመወያየት ነፃ እንደሆነ የጀርመኑ ቢልድ አስነብቧል። ጀርመናዊው ኢንተርናሽናል በተጠናቀቀው የውድድር ዓመት በ30 የቡንደስሊጋ ጨዋታዎች 11 ጎሎችንና 5 አሲስቶችን አድርጓል። ሊሮይ ሳኔ በጣም ጥሩ እግር ኳስ ተጫዋች ነው። ከዚህ ቀደም ደግሞ በአርሰናል ተፈልጎም ውድቅ አድርጎም ነበር። በዚያ ወቅት ሳኔ እንዲፈርም በጣም ጓጉቼ ነበር። ሳኔ በቀኝ በኩል መጫወት ይችላል፣ በግራ በኩል መጫወት ይችላል፣ ነገር ግን ትልቅ ደሞዝ ይጠይቃል። ምርጡ ጊዜ አልፏል ሲልም ነው የተናገረው። አሁን ግን ቢፈርም ለቡድኑ ትልቅ ማሻሻያ አይሆንም። አርሰናሎች ለሚቀጥለው በርካታ ዓመታት የሚያገለግላቸው ተጫዋቾችን ቢያስፈርሙ እመኛለሁ። በእውነቱ ሳኔን ኢላማ ማድረግ ያለባቸው አይመስለኝም። ባለፈው ክረምት ደካማ የአጥቂ ክፍል ፊርማ ያላደረገበት የዝውውር መስኮት ነበር። በእውነቱ በዚህ ክረምትም አንድ ትልቅ ነገር እንደሚያመጣ ጠብቃለሁ። ንግግሮች እየተካሄዱ እንደሆነ ይገባኛል። ንግግሮች ከሳኔ ካምፕ የተጀመሩ ናቸው ብዬ አስባለሁ። ምክንያቱም እሱ ማድረግ ያለበትን ይህ ነው። እሱ ኮንትራቱ አልቋል፣ ወደ ገበያውም ወጥቷል። አርሰናል በእውነቱ በዝውውሩ ላይም እየገፋ እንደሆነ አላውቅም፣ ነገር ግን ይህ የመጨረሻ አማራጭ እንደሆነም ተስፋ አድርጋለሁ። ኒኮ ዊሊያምስ፣ አንቷን ሴሜኒዮ፣ ኤብሬቼ ኢዜን ቢያስፈርሙ መርጣለሁ። እነኚህ ተጫዋቾች በጣም አስደናቂና አስደሳች ናቸው። አሁን ላይ አርሰናል የሚያስፈልገው ፊርማ እነኚህ ናቸው። በተለይ ደግሞ ከራሂም ስተርሊንግ ፊርማ በኋላ መጠንቀቅ ያለባቸው ይመስለኛል። ሳኔ እንደ ስተርሊንግ ይሆናል እያልኩኝ አይደለም። በዚህ እድሜው እንግዲህ ደረጃ ላይ ብዙ የሚያቀርባቸው ነገሮች አሉት፣ ነገር ግን አርሰናል የማይሆን ፊርማ ነው ብሏል። ሳኔ የባየር ሚኒክን ማራዘም ካልመረጠ ለአርሰናል ወጪ ቆጣቢ አማራጭ ቢሆንም አርሰናል ምንም አይነት የገንዘብ ችግር እየገጠመው አይደለም። ሚኬል አርቴታ በዚህ ክረምት ሌላ 200 ሚሊዮን ፓውንድም በጀት ሊኖረው ይችላል። አርሰናሎች እንደ ኒኮ ዊሊያምስ፣ ራፋኤል ሊያው እና ሮድሪጎ ያሉ ወጣት ኢላማዎችን የማግኘት ችግር የለባቸውም ሲልም ጭምር ነው እየተናገረ የሚገኘው ቻርልስ ዋትስ። ሊቨርፑል ለረጅም ጊዜ ያገለገለውን ተጫዋች በመጨረሻም ክለቡን እንዲለቅ ለመፍቀድ ተዘጋጅተዋል። ሊቨርፑሎች ለረጅም ጊዜ ሲያገለግለው የቆየውን ተከላካይ ጆ ጎሜዝን በመጪው የክረምት ተጫዋቾች የዝውውር መስኮት ለመልቀቅ ለተጫዋቹ እድሉ ክፍት አድርገውለታል ሲል የኮፕ ኢምፓየር ዘገባ ያሳያል። ተከላካዩ በአንፊልድ ቆይታ 2 የፕሪሚየር ሊግ ዋንጫዎችንና የቻምፒየንስ ሊግ ዋንጫዎችን አሸንፏል። ነገር ግን በ2024/25 የውድድር ዘመን የተጫወተበት ጊዜ ውስን በመሆኑ በክረምቱ ለመልቀቅ ይፈልጋል። ጎሜዝ በዚህ ዓመት 17
4 ጨዋታዎችን ብቻ የተጫወተ ሲሆን የሊቨርፑል ኃላፊዎች ከጎሜዝ ዝውውር እስከ 30 ሚሊዮን ዩሮ እንደሚፈልጉ ነው የሚያሳየው። በርካታ የፕሪሚየር ሊግ ክለቦች የሊቨርፑልን ተከላካይ ይፈልጋሉ። ይህ ዜና ከመውጣቱ በፊትም ኒውካስል ዩናይትድ፣ አስቶን ቪላ፣ ኤቨርተን፣ ዌስትሃም ዩናይትድ፣ ቦርንመዝ እና አዲስ ያደጉት ሊድስ ዩናይትዶች በርንሌ እና ሰንደርላንድን ጨምሮ ከ8 ያላነሱ የፕሪሚየር ሊግ ክለቦች ፍላጎት አሳይተውበታል። ጆ ጎሜዝ ልምድ ያለው ተከላካይ ሲሆን ከዝውውር መስኮቱ በፊትም በበርካታ የፕሪሚየር ሊግ ክለቦችም ክትትል እየተደረገበት ነው። እንደ መሀል ተከላካይና መስመር ተከላካይ ሆኖ መጫወት የሚችለው የጎሜዝ ሁለገብነት ባለፉት ዓመታት ለሊቨርፑል ጠቃሚ ሀብት ነው። ተከላካዩ በአንፊልድ መደበኛ ጀማሪ ተጫዋች ባይሆንም የመሀል ተከላካይ ወይም የመስመር ተከላካይ በተጎዳ ቁጥር ለክለቡ በሚያደርገው አስተዋጽኦ ይወደዳል። ጎሜዝ በመርሲሳይድ ቆይታውም ለክለቡ ጥሩ የቡድን ተጫዋች ሆኖ ቆይቷል። አሁን መልቀቁ የማይቀር መስሎ በመታየቱ ቀያዮቹ የእሱን ተተኪ ለማምጣት ይገደዳሉ። ተከላካዩ በእርግጠኝነት በሊቨርፑል ቆይታው ብዙ መጫወት ይፈልግ ነበር፣ ነገር ግን የጉዳት ችግሮች እና ደግሞ ቡድን ውስጥም ያሉ የተሻሉ ተጫዋቾች መደበኛ ጀማሪ ተጫዋች ለመሆን አዳጋች አድርገውበታል። ከጎሜዝ ቀድመው ኳሚን ኬለር እና ብሬንትፈርድ ማምራቱ የተረጋገጠ ጉዳይ እንደሆነ የሚታወስ ነው። ላትሲዮ ቁልፍ ተከላካዩን በአስተን ቪላ እየተፈለገ ቢሆንም እንዲቆይ ለማሳመን ግን ተስፋ ያደርጋሉ። ላትሲዮ አስተን ቪላን ጨምሮ በርካታ ፈላጊዎች ያለውን የኤሊሲዮ ሮማኞሊ አገልግሎት ለማስፈረምም ለማስቀጠል ይፈልጋሉ። የ30 ዓመቱ ተጫዋች በሚላን ውስጥ ካደረገው አስደሳች ቆይታ በኋላ በ2022 ክረምት ላይ የሚወደውን ክለብ ላትሲዮን ተቀላቀለ። ነገር ግን በፌርሜሎ የመጀመሪያ የውድድር ዘመን ከተሳካለት በኋላ አሁን ላይ በላትሲዮ ደስተኛ አይደለም። ምንም እንኳን አሁንም ተጨማሪ 2 ዓመታት ኮንትራት ላይ ቢኖረውም ሮማኞሊ በክለቡ ያለው የወደፊት ቆይታ እርግጠኛ እንዳልሆነ አረጋግጧል። እንደ ኤል ሜስጌሮ ዘገባ ከሆነ ሁኔታው እንግዲህ የመሀል ተከላካዩን ከሮም ለመውሰድ እድሉን ለማግኘት ለሚፈልጉ በርካታ ክለቦችም ጥሩ ማበረታቻ ነው ተብሎ ይታሰባል። ምንጩ ከዚህ ቀደም ከሳዑዲ ፕሮ ሊግ ለተጫዋቹ ፍላጎትም እንዳለው አረጋግጦ ነበር። እንግዲህ ቪላዎች በፕሪሚየር ሊጉ በመጨረሻው ቀን የቻምፒየንስ ሊግ ቦታን አጥተዋል። ነገር ግን አሁንም በዩሮፓ ሊግ ውስጥ ባላቸው፣ ስለዚህም አሁንም ቡድናቸውን ለቀጣዩ ውድድር ዘመን ማጠናከር ይፈልጋሉ። ላትሲዮ እንግዲህ ሮማኞሊን ማቆየት ይፈልጋል። ከሮማኞሊ ጋር ለመለየትም ምንም ሀሳብ የላቸውም። ምናልባት የማውሪዚዮ ሳሪ መመለስ ተጫዋቹን ለማቆየት ሊጠቀሙበት ይችላሉ። ተከላካዩ በስታዲዮ ኦሎምፒኮ ለመጀመሪያ ጊዜ ባሳለፈበት ዓመትም የ66 ዓመቱ አሰልጣኝ በገነባው ቡድን ውስጥም ቁልፍ እንግዲህ ከፍተኛ ክብርም ተሰጥቶታል። ነገር ግን በተጫዋቹና በክለቡ መካከል ያለው ክፍተትን ለመሙላት የማውሪዚዮ ሳሪ መመለስም በቂ ነው ወይ የሚለው ጉዳይ ወደፊት የሚታይ ይሆናል። ተጫዋቹ ከሳምንታት በፊት በቆይታው ላይ ፍንጭ የሰጠ ሲሆን የሚለቅበት እድል ምናልባትም ሰፊ ሊሆን ይችላል። ቪላና የሳዑዲ ክለቦችን ጨምሮ ሮማኞሊ ላይ ትልቅ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ዌስትሃም ዩናይትድ 40 ሚሊዮን ፓውንድ ዋጋ ያለውን አጥቂ ወደ ፕሪሚየር ሊግ ለመመለስ ፉክክር ላይ ናቸው። ዌስትሃም ዩናይትድ ሰርቢያዊውን ኢንተርናሽናል አጥቂ አሌክዛንደር ሚትሮቪክን ለማስፈረም ፍላጎት አላቸው። ቤን ጃኮብስ በቶክ ስፖርት ላይ እንዳለው ከሆነ የ30 ዓመቱ አጥቂ በዚህ ክረምት አል ሂላልን ሊለቅ ይችላል። ወደ ፕሪሚየር ሊግም ለመመለስ ዝግጁ ነው። ተጫዋቹ ወደ እንግሊዝ ለመመለስ ደሞዙን ለመቀነስ ፍቃደኛ እንደሆነ ተነግሯል። የሳዑዲ አረቢያው ክለብ የውጪ ተጫዋቾች ኮታን ሕግን ለማክበርም አንዳንድ ተጫዋቾችን እንዲለቅ ጫና ውስጥ ገብቷል። ሚትሮቪች በዚህ ክረምትም የዝውውር መስኮት ለሳዑዲው ቡድን መስዋዕትነት ሊሆን እንደሚችል ይነገራል። ከዌስትሃም ጋር ኤቨርተኖች ሁኔታውን እየተከታተሉ ይገኛሉ። ማንቸስተር ዩናይትድ ሊያም ዴላፕን ካጡ በኋላ እሱን እየተከታተሉት ነው። ከሁሉም በላይ ዌስትሃም አጥቂውን ይፈልገዋል። ሚትሮቪች ቀደም ሲል በእንግሊዝ እግር ኳስ ራሱን ከፉልሃም ጋር በመሆን አረጋግጧል። እናም ለሶስቱ ክለቦች ደግሞ በጣም ጠቃሚ ግዢ ሊሆን ይችላል ተብሎ ነው የሚታሰበው። አጥቂው በዚህ ክረምትም 40 ሚሊዮን ፓውንድ አካባቢ ይገኛል ተብሎ ይታሰባል። ዌስትሃም ጥራት ያለው አጥቂ እንደሚያስፈልገው ከማንም የተሰወረ አይደለም። ኒኮላ ፎልክሮግ ብዙ ተጠብቆ ያልተሳካ ግዢ ሆኖባቸዋል። ቆይታውና ለዌስትሃም ፊት መስመሩን የሚመራ አስተማማኝ ተጫዋች ያስፈልጋቸዋል። ሰርቢያዊው ለጀርመኑ አጥቂ ጥሩ መሻሻል ሊሆን ይችላል። ለዌስትሃም ዩናይትድ የመጫወት እድልም ለእሱ አስደሳች ሊሆን እንደሚችል ነው የሚነገረው። በአንጻሩ ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦችም አንዱ ሲሆን አጥቂውን እየተመለከቱት ነው። ጆሹዋ ዘርክዚና ራስመስ ሆይሉንድ በማንቸስተር ዩናይትድ ብዙ ተቸግረው ነበር፣ ነገር ግን መተካት አለባቸው። ሰርቢያዊው ጥራት ያለው የአጭር ጊዜ መፍትሄ ሊሆን እንደሚችልም ጭምር ነው እየተገለጸ የሚገኘው።
የሳውዲ አረቢያው ክለብ የ23 ዓመቱን የአስተን ቪላ ኮከብ ተጫዋች ለማዛወር ጥያቄ አቅርቧል። የአስተን ቪላው አማካይ አማዱ ኦናና በክረምት የዝውውር መስኮት ከክለቡ ሊለቅ ይችላል ተብሎ የተነገረ ሲሆን የሳውዲ አረቢያው ክለብ አልሂላልም ይፈልገዋል። ጋዜጠኛ ሳቻ እንደተናገረው ከሆነ የሳውዲ አረቢያው ቡድን አማካዩን ለማስፈረም ጥያቄ ለማቅረብ መዘጋጀታቸው ተነግሯል። ነገር ግን የቪላ ምላሽ ምን እንደሆነ እስካሁን አልታወቀም። ተጫዋቹ ዝውውሩን እንደሚፈልገው ጋዜጠኛው ተናግሯል። ንግግሮች ገና የመጀመሪያ ደረጃ ላይ ናቸው። የሳውዲ አረቢያው ቡድን ገና ይፋዊ ፕሮፖዛል ሊያቀርቡ ነው። ቤልጅማዊው አማካይ ወደ ሳኡዲው ቡድን መቀላቀልን አይጠላም። ነገር ግን የወደፊት ህይወቱ ላይ ውሳኔዎች ላይ ለመድረስም ገና ነው። ተጫዋቹ አሁን ላይ ከብሔራዊ ቡድኑ ጋር የሚገኝ ሲሆን ውሳኔዎቹ ከሳምንታት በኋላ ሊያሳውቅም ይችላል። ኦናና ከኤቨርተንና አስተን ቪላ ጋር በፕሪሚየር ሊጉ ራሱን አረጋግጧል። ለአልሂላል ምርጥ ግዢ እንደሚሆንም ምንም ጥርጥር የለውም። ቤልጅማዊው በብቃቱ ጫፍ ላይ ሆኖ ወደ ሳኡዲ አረቢያ ለመዘዋወርም ዝግጁ መሆኑ አስገራሚ ጉዳይ ነው። ኦናና በአውሮፓ እግር ኳስ ለመቀጠልና በከፍተኛ ክለቦች መጫወት እየቻለ ሳኡዲን መምረጡ አስደንጋጭ ነው። ይህ በእንዲህ እንዳለ አስተን ቪላ ተጫዋቹን ለመልቀቅ ከወሰነ በበቂ ሁኔታ እሱን መተካት አለባቸው። በመሃል ክፍል ላይ የጥራትና ጥልቀት እጥረት አለባቸው። ቤልጅማዊው ክለቡን የሚለቅ ከሆነ ጥራት ያለው ትልቅ አማካይም ማስፈረም ቅድሚያ የሚሰጠው ይሆናል። ቪላ እንግዲህ አማዱ ኦናናን ባስፈረመ በአመቱ ለሽያጭ ማቅረቡ ከባድ ቢሆንም አሁን ላይ የሚለቅበት እድል ግን ሊመጣ ነው። የሳውዲ አረቢያው ቡድን በሚቀጥሉት ሳምንታት ውስጥም ይፋዊ ጥያቄዎችን በማቅረብ ፍላጎታቸውን ለማሳደግ ይፈልጋሉ። የዌስት ሚድላንድ ክለብም እና ተጫዋቹን ለማሳመንም የገንዘብ አቅም እንዳለባቸው ምንም ጥርጥር የለውም። ኦናና በአልሂላል ጥሩ ኮንትራት የቀረበለት ሲሆን ከፍተኛ ገንዘብም ወደ ኪሱ ሊገባ ይችላል። እናም እድሉን ላለመቀበልም አስቸጋሪ ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው። የሌስተር ሲቲው ድንቅ ተጫዋች ጄሚ ቫርዲ የቻምፒየንስ ሊግ ክለብ ሊቀላቀል እንደሆነ ተሰማ። ጄሚ ቫርዲ ወደ ስኮትላንዱ ኃያል ክለብ ሬንጀርስ ሊዘዋወር እያሰበ ነው። ይህ ዝውውር ለአንጋፋው አጥቂ ወደ ቻምፒየንስ ሊግ እግር ኳስ መመለስን ሊያመለክትለት ይችላል ሲል ዴይሊ ሜል አስነብቧል። ስምምነቱ እውን ከሆነ ከ2016-2017 የውድድር ዘመን በኋላ ቫርዲ በአውሮፓ ቻምፒየንስ ሊግ ውድድር መጫወት ይችላል። የ38 ዓመቱ ጄሚ ቫርዲ የክለቡ ምልክት ከሆነበት ከሌስተር ሲቲ መውጣቱን ካረጋገጠ በኋላ ለቀጣዩ ስራው እየተዘጋጀ ነው። በኪንግ ፓወር ስቴዲየም ከ13 የውድድር ዘመናት በኋላ በላይ እንግዲህ የቆየው የእንግሊዛዊው ኢንተርናሽናል በ500 ጨዋታዎች 200 ጎሎችን አስቆጥሯል። በ2015-2016 ለሌስተር ሲቲ ታሪካውን የፕሪሚየር ሊግ ዋንጫ ትልቅ ሚናን ተጫውተዋል። በቀጣዩ ዓመትም በቻምፒየንስ ሊግ ሩብ ፍጻሜ ውድድር ቡድኑን ማድረሱ የሚታወስ ነው። አሁን ላይ ነፃ ወኪል የሆነው ጄሚ ቫርዲ በአውሮፓና ከአውሮፓ ውጪ ከበርካታ ክለቦች ከፍተኛ ፍላጎት እየሳበ ነው። ሬንጀርስ የቻምፒየንስ ሊግ እግር ኳስ ሊሰጠው ይፈልጋል። ሬንጀርስ ሌላ የቻምፒየንስ ሊግ ውድድር ለማድረግም ቡድናቸውን ለማጠናከር በሚፈልጉበት በዚህ ሰዓት ለጄሚ ቫርዲ ፊርማም ከባድ ተፎካካሪ ሆነው ብቅ ብለዋል። ሴልቲክ የስኮትላንድ ፕሪሚየርሺፕን ቢያሸንፉም ሬንጀርስ ወደ ማጣሪያ ይገባሉ። ቫርዲም በአውሮፓ ከፍተኛ ደረጃ ላይ በአንድ የመጨረሻ እድልን ሊያገኝ ይችላል። ፋብሪዚዮ ሮማኖ እንደዘገበው ከሆነ የስኮትላንድ ቡድን እንግዲህ ሩሴል ማርቲንን አዲስ አሰልጣኝ አድርገው ሊሾሙ ነው። ከአሰልጣኙ ሹመት በኋላ የተጫዋች ፊርማ የሚጠበቅ ሲሆን ጄሚ ቫርዲም ከተጠባቂው ዝውውሮች መካከል አንደኛው እንደሚሆን በርካቶች እየገመቱ ነው። ከቫርዲ ጋር አብረው አጥቂውን ፓትሰን ዳካንም እንዲሁ በዚህ ክረምት ለማስፈረም ፍላጎቶች እንዳላቸው ጭምር የሚገልጹ ዘገባዎች እየወጡ ይገኛሉ። ከዚህ ቡድን ጋር በተያያዘ እንግዲህ ሌስተር ሲቲዎችን እንደሚለቁ ይጠበቃል። እነዚህ ሁለት ተጫዋቾች ሌስተሮች ተጫዋቾቻቸውን በክረምቱ ለማቆየት እንደሚቸገሩ የተነገረ ሲሆን በርካታ ኮከቦቻቸውን በበርካታ ክለቦች መፈለግ ጀምረዋል። እንዲሁም ሩድ ቫን ኒስትሮይን ለመተካትም በርካታ አሰልጣኞችን እያነጋገሩ ነው። ስለዚህ ኮከብ የሚባሉ ተጫዋቾቻቸውን ግን በዚህ ክረምት የሚያጡበት እድል ሰፊ ነው። ምክንያቱም እንግዲህ ተጫዋቾቹ በሻምፒዮንሺፕ አሁን ላይ የመጫወት ፍላጎት የላቸውም። በትልልቅ ክለቦች እንግዲህ ተዘዋውረው መጫወትን ምርጫቸው ያደርጋሉ ተብሎ ይጠበቃል። ቀጣይ ኢላማቸው ወይ ደግሞ ቀጣይ ማረፊያቸው ደግሞ ሊሆን የሚችለው እንግዲህ የተለያዩ ትልልቅ የእንግሊዝ ፕሪሚየር ሊግ ክለቦችንም ሊጫወቱ የሚችሉበት እድል አለ። ከዛ በተጨማሪ ደግሞ በሌሎችም የአውሮፓ ትልልቅ ክለቦች ላይ ወይም ደግሞ እንደነዚህ በእንደ ሬንጀርስ አይነት በእነ ስኮትላንድ ትልልቅ ክለቦች ላይም ሊጫወቱ የሚችሉበት እድል ሰፊ ነው ተብሎ ይታሰባል። ትልልቆቹ ተጫዋቾች ግን የሌስተር ሲቲ ኮከቦች ይለቃሉ ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በተለይ ከዝውውር ጉዳዮች ጋር አያይዘን ያነሳንበት ሰፊ ፕሮግራማችን ይህንን ነው የሚመስለው። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ስላደረጋችሁ ከልብ አድርጌ አመሰግናችኋለሁ።
በቀጣይ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመለሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን፣ መልካም የምሳ ሰዓት እንዲሆንላችሁም ነው በአክብሮት የምመኘው።